ደግሞ ፐርሰናሊቲ ዲስኦርደር እንያ ይኑርብኝ አይኑርብኝ ለወቅ ያ የለብህም። እኔ ብዙ ጊዜ ሻይ ጠጥቻለሁ ካንተ ጋር። እሺ ይታይ ግን ያሉትን ላስረዳ በጣም ባጭሩ። አንደኛ አንቲ ሶሻል ፐርሰናሊቲ ዲስኦርደር ወይም ሳይኮፓቲክ ይባላል። እነዚህ አንዳንድ ቤት ውስጥ አይተሃል ቴፑን አውጥተው የሚሸጡ ልጆች ከቤተሰብ ይወስዱና ቴፑን ወስደው ሸጠውት ጠጥተውበት ይመጣሉ። እንዴት እዚህ ታደርጋለህ ትለዋለህ። ይደባደባሉ፣ ከሰው ጋር መጣላት ይወዳሉ፣ ሰውን ማጋጨት ማጣላት ይወዳሉ። ብዙ ጊዜ ተጣልተው እስር ቤት ይገባሉ። መኪና አቁመህ ስትሄድ ስፖኪዮህን ስብር አድርጎ ትሄዳል። አሁን ሲሰብረው ለመሸጥ ብቻ አይደለም የሚሰጠው ደስታ አለ። ሲሰብረው ማበላሸቱ ደስ ይለዋል፣ ማጣላቱ ከሰው ጋር ማጣላቱ ደስ ይለዋል። እና እነዚህ አንቲ ሶሻል ይባላሉ። ማዘርን ቤተሰብ ውስጥ በጊዜ የሚያበሳጩ ማዘርን ቤት የሚበጠብጡ ልጆች ናቸው። ግን አሁን ዲስኦርደር አረ ነፍሱ ይማሩና አንድ ወንድም ነበረኝ ታዲያ ነበረ። ይሄ በቃ ታላቅ ወንድሜ ታላቅ ነፍሱ ለማን በህይወት ነፍሱ ይማር። እነዚህ አንቲ ሶሻል ይባላሉ። ሁለተኛ ሂስትሪዮኒክ የሚባሉ አሉ። ሂስትሪዮኒክ የሚባሉት መታየት በጣም ይወዳሉ። ካፌ ሁሉ ሲቀመጡ የሚታዩበት ቦታ ነው የሚቀመጡት እና አቴንሽን በሙሉ እነሱ ላይ እንዲሆን ነው የሚፈልጉት። 5-6 ሰው ቆሞ እያወራ ከሆነ ይሄ ሂስትሪዮኒክ ፐርሰናሊቲ ዲስኦርደር ያለባት ሴት ወይም ወንድ ከመጣ እንደሱ አይደለም ብላ እሱን ዝም ታሰኛለች፣ እሱን ዝም ታሰኝና እሷ ማውራት አለባት። እሷ ነች መደመጥ ያለባት። አቴንሽን በሙሉ እሷ ላይ መሆን አለበት። ድራማቲክ ናቸው፣ ያዝናኑሃል ምናምን፣ ግን ዲስኦርደር ግን ነው። ዲስኦርደር ነው። ኮንቲኒየስሊ አቴንሽን የሚፈልጉ ሴንተር ኦፍ አቴንሽን የሚፈልጉ ናቸው። ሶስተኛው ዲፔንደንት ይባላሉ። ዲፔንደንት የሚባሉት በሰው ላይ በጣም ለእያንዳንዱ ነገር ለእያንዳንዱ ውሳኔ የሰው ምክር ይፈልጋሉ። ቀሚስ ለመግዛት ስትሄድ ጓደኛዋን ይዛ ሄዳ ይሄን ልግዛው፣ ይቅር ካለች ትተዋለች። ጫማ ልትገዛ ስትሄድ ይሄን ልግዛው፣ ይቅር እንዲህ ልጀምር ታዩ ከተባለ እንደዛ ዲፔንደንት ናቸው። ሁለት የተለያዩ አመለካከቶች ኖረው ለምሳሌ ይሄ ጥሩ ነው ብሎ አንድ ሰው ሲያስረዳ እዚህ ጋር ይመጡና አዎ ልክ ነህ፣ ጥሩ ነው እኮ በጣም ጥሩ ነው ይላሉ። ይሄኛው ሰውዬ ጥሩ አይደለም ብሎ ካስረዳ ግን እኮ ልክ አይደለም እኮ ጥሩ አይደለም ይላሉ። ከሁለቱም ጋር ይስማማሉ። እነዚህ ዲፔንደንት ፐርሰናሊቲ ዲስኦርደር ያላቸው ናቸው። እንትን ያለው ማለት እኮ ነው ከሁሉም ጋር ልጨቃጨቅ የሚለው ሰውዬ። አዎ ልክ ነህ። ይሄ በር በዚህ ይወጣል እለዋል። አዎ ይወጣል፣ ልክ ነው አለ። አንደኛው ደግሞ እንዴት ይወጣል ይሄ በጣም ጠባብ አይደል እንዴ? አዎ ልክ ነህ እንዴ አንተ ለምንድን ነው ልክ ነህ ሲባል አይ ከሰው ጋር ምን አጨቃጨቀኝ፣ የራስህን እኮ ማስረዳት አለብህ ስለው አዎ ልክ ነህ አንተም ራስህ ልክ ያለው ማለት ነው። አንተም ራስህ ኤግዛክትሊ ይሄ ማለት ነው። አሁን በነገራችን ላይ ምን ዘረዝራቸው ፐርሰናል ዲስኦርደርስ ህዝቡ መካከል ያሉ ናቸው። ዝም ብለህ አይነን ከፍተህ ካየህ ታገኛቸዋለህ አሉ። እና ይሄ ደግሞ ዲፔንደንት ይባላል። እሺ የሚቀጥለው አራተኛው ኦብሰሲቭ ኮምፐልሲቭ ዲስኦርደር ይባላል። ኦብሰሲቭ ኮምፐልሲቭ ኦብሴሽኑ ሐሳቡ ነው፣ ኮምፐልሽኑ ድርጊቱ ነው። እና ኦብሰሲቭ ኮምፐልሲቭ ዲስኦርደር ይባላል። በምን ላስረዳህ መሰለህ? አንድ ይሄ ችግር ያለበት ኦብሰሲቭ ኮምፐልሲቭ ያለበት ሰው አንተ ለምሳሌ ሰዎችን ትጨብጣለህ አይደል? ኖርማል ጨብጠህ ትሄዳለህ። እሱ ሰው ይጨብጥና ከጨበጠ በኋላ በእጁ ምን ነክቶ ይሆን ብሎ ያስባል። መታጠቢያ ቤት ደርሶ ይሆን እንዴ የመጣው ብሎ ያስባል ከጨበጠ በኋላ። ከዛ ሄዶ እጁን ይታጠባል፣ ይጠራጠራል። አዎ ሰው ጨብጦ የሆነ ሐሳብ ከመጣበት ሄዶ እጁን ይታጠባል። ምግብ ቤት አንተ ገብተህ ማን እንደሰራው አላስብም። እኔ ማን ነው ምግቡን የሰራው I have no idea። አዘዝኩኝ ይመጣል እበላለሁ። እሱ ቁጭ ብሎ ማን ይሆን የሰራው? ጉንፋን ይዟት ይሆን የሰራችው ሴት አስነጥሷት ይሆን ብሎ ያስባል። ወጥ ቤት ይሎ እንዳያይ ማን የሰራው? እሺ ከዛ ብርጭቆ እንደዚህ አሁን ብርጭቆ ታጠል እነሱ እንደዚህ አንስተው ያሉ ብርጭቆ እንደዚህ ያሉ። ከዛ ወይ ጠቢውና ነስቲ ይላሉ። ሹካ አንስተው በሹካው ሊበሉ ይሉና በዚህ ሹካ ግን እኮ ሌላ ሰው በልቶበታል የሚል ሐሳብ ይመጣባቸዋል። ከዛ ወይ በእጃቸው ይበላሉ። እኔ አንድ ጓደኛ ነበር የሜዲካል ስኩል እያለን ከፊቴ ቁጭልና ይሄ ካፌ ምግብ እየበላን ወጥ ውስጥ
እንደዚህ ነገር ይፈልጋል። ይሄን ነገር ይፈልጋል። የለም እኮ ይፈልጋል። ከዛ የሆነች ነገር ያነሳና እቺ የበረሮ እግር ነች ይላል። በቃ ሄድልኝ ነው ልብላበት፣ በቃ ተነስና ሄድልኝ፣ በቃ አልቀመጥም ካንተ ጋር አለኝ። እንደዛ አይነት ጓደኛ አለ። እንከኔ ነው የምንለው። እንከኔ ሰውነታቸውን 10 ጊዜ ይታጠባሉ። በቀን 2-3 ሊታጠቡ ይችላሉ። እጃቸውን ይታጠቡ። እነዚህ ኦብሰሲቭ ኮምፐልሲቭ ያላቸው ናቸው። የሚቀጥለው 5ኛው ናርሲስቲክ ፐርሶናሊቲ ዲስኦርደር የሚባል። ናርሲስቲኮች በጣም ራሳቸውን ይወዳሉ። በጣም ሰውም ሁላችንም ራሳችን። እነሱ ግን መልካቸውን ይወዱታል። መስተዋት ያሉ ዝም ብለው መስተዋት ያሉ መስተዋት ቤታቸው ብቻ አይደለም፣ በመኪና ጋር ሲያልፉ በእንዲህ አይተው ሊሄዱ ይችላሉ። መስተዋት ያለው በር ከሆነ መልካቸውን በጣም ይወዱታል። ራሳቸውን በጣም ይወዳሉ። ሁሉን ነገር የሚያውቁ ነው ይመስላቸው። ሰው ተሰልፎ ካለ በቃ ዲዘርቪንግ ናቸው። ፊት ሄደው ሰልፉን አልፈው እዛ ጋር ይቆማሉ። ይገባኛል ብለው ያስባሉ መጀመሪያ። እና ሁሉን ነገር አናውቅም አይደል? አሁን ለምሳሌ ሳይኮሎጂ ያውቃሉ፣ ቲዮሎጂ ያውቃሉ፣ ሜዲሲን ያውቃሉ። ህግ ብትጠይቀኝ የህግ ሰው ካገኘው ቁጭ ብዬ ነው የምሰማው። ኢንጂነር ካጋጠመኝ ቁጭ ብዬ ነው የምሰማው። እነሱ ሁሉን ነገር ኢንጂነሪንግም፣ ህግንም፣ ሜዲሲንም ጋዜጠኝነትንም ያውቁታል በእነሱ ማይንድ። እና ራሳቸውን በጣም ይወዳሉ። ትንሽ ሰልፊሽ ሊሆኑ ይችላሉ፣ ሊያናድዱህ ይችላሉ። ናርሲስቲክ ፐርሶናሊቲ ያላቸው በጣም ራስ ወዳድ ናቸው። ቀጥልና 6ኛው ፓራኖይድ ፐርሶናሊቲ ዲስኦርደር አለ። ፓራኖይዶች ተጠራጣሪዎች ናቸው። ሁለኛዎቹ ፓራኖይዶች ይጠራጠራሉ፣ ሁሉን ነገር ይጠራጠራሉ። ይሄ ካሜራ አሁን እዚህ ፊት ለፊት ያለው የሆነ ጨረር አለው ብለው ያስባሉ። አይዞህ እኔ አይደለሁም የሆነ ራዲዬሽን ይወጣዋል እንዴ ካሜራ። የሱ ደግሞ አስተያየት ትንሽ እንትን የሚከታተለኝ ይመስለኛል ይላሉ። እንደዛ ይላሉ። ሁሉን ነገር ይጠራጠራሉ። ፓራኖይድ ዲስኦርደር አለ። እነዚህ ግን በዚህ ደረጃ ለምሳሌ ውሃ ቀርተህለት አይጠጣልህ። ሲከፈት ካላየ አይጠጣም። አያምንም። ሰው አያምንም። ምን አድርገው እንደሆነ ያውቃልና አያምንም። እንደዛ በጣም ከመጠን በላይ ሰዎችን የሚጠራጠሩ ፓራኖይድ ይባላል። አንድ ጓደኛችን አሁን ግሮሰሪ ወይም መጠጥ ቤት ከገባ ከቢራ ውጭ አይደለም። ለምንድን እፊቱ ስለሚከፈት እኔ ደግሞ አንድ ወዳጅ ነበረኝና አንድ ቀን በዚህ ዲስኦርደር ደረጃ ባላየው እንዲህ ወክ እያደረግን ትንሽ ይሄድና ዞር ብሎ ያያል ወደኋላ። አሁንም ትንሽ ይሄድና ዞር ብሎ ያያል። በየደቂቃው ነው ያን የሚያደርገው። ምንድን ነው የምታየው አልኩት። ወደኋላ የምታየው ምንድን ነው አልኩት። ወንድ ልጅ ዝም ብሎ ወደፊት አይሄድም አለኝ። ዞር እያልክ እያየህ ነው። ዞር እያልክ ያው ስለሚጠራጠር በቃ ተጠራጣሪ ትንሽ አለበት። ትንሹ ግን ዲግሪው ዲስኦርደር ላይሆን ይችላል። እሺ የሚቀጥለው ስኪዞይድ ይባላል። ስኪዞይድ ፐርሶናሊቲ ዲስኦርደር ብቻቸውን መሆን የሚፈልጉ ናቸው። ፕራይቬሲያቸው እንዲነካ አይፈልጉም። ብቻቸውን በሀሳብ ይዘው ነው መቆየት የሚፈልጉት። የፍቅር ግንኙነት አይፈልጉም። ጓደኝነት አይፈልጉም። ብቻቸውን በጣም እኔም ብቸኝነት እወዳለሁ። ግን ይሄኛው በቃ ልታናግራቸው እንኳን ከሞከርክ ፕራይቬሲያቸውን ኢንቬድ ያደረክ ነው ይመስላቸውና በጣም ብቻቸውን የሚሆኑ ከሰው ጋር መቀላቀል የሚሸሹ የፍቅር ግንኙነት የማይፈልጉ አይነት ሰዎች ስኪዞይድ ይባላሉ። ከዛ 8ኛው ስኪዞታይፓል ደግሞ ይባላል። ስኪዞታይፓሎች ደግሞ 6ኛ ሴንስ አለኝ ብለው የሚያስቡ ናቸው። አንተ በስነ ስርዓት አንድ ነገር እየነገርከኝ አይ ኖ ዋት ዩ አር ቲንኪንግ እልሃለሁ። ምን እያሰብክ እንደሆነ ግን አውቃለሁ እልሃለሁ። ምን አስባለሁ ነገርኩህ እኮ ትለኛለህ። አይ ምን እንደምታስብ እኮ ማይንድህን ማንበብ የሚችሉ ይመስላቸዋል። ሌላ ሴንስ ያላቸው ልዩ ስጦታ ያላቸው ይመስላቸውና ከዛ ማይንድህን የሚያነቡ ይመስላቸዋል። የራሳቸውን ኤክሰንትሪክ ናቸው፣ ልዩ ናቸው በጣምና ራሳቸውን በጣም ልዩ አድርገው ያሉ ስኪዞታይፓል። 9ኛው ቶሎ እንጨርሳቸው አቮይዳንት ይባላል። አቮይዳንቶች መተቸት አይፈልጉም። በጣም ነው የሚፈሩት። እዚህ ፕሮግራም ላይ ብትጋብዛቸው አይመጡም።
ለመሰለ የማይመጡት ቪዲዮ ሲወጣ ኮሜንት ሴክሽን ላይ ሰዎች ይሰድቡኛል ብለው ይፈራሉ። ወይም ስናገር ተሳስቼ በተናገርኩት ላይ ተነስተው ይተቹኛል፣ መተቸት በጣም ይፈሩ ናቸው። አሁን ፕሬዘንት አድርጉ ብትላቸው እንቀጠቀጣሉ፣ አቮይዳንት ናቸው እና ሲያቀርቡ ፐብሊክ ፕሬዘንቴሽን በጣም ይፈራሉ፣ መተቸት በጣም ይፈራሉ። እነዚህ አቮይዳንት ይባላሉ። 10ኛው ቦርደር ላይን ነው የሚባለው። ቦርደር ላይኖች ብዙ ጊዜ ራሳቸውን የሚያጠፉ ናቸው። ድንገት ተነስተው ነው የሚወስኑት። ድንገት ተነስተው ሪዛይን አድርጌያለሁ ብለው ይጽፋሉ። ድንገት ተነስተው ይጣሉሃል። ድንገት ተነስተው በሰላም ሲያወሩ የነበረው ቱግ ብለው ይነዳሉ። ይነዳሉ። ድንገትም ተነስተው ራሳቸውን ያጠፋሉ። ድንገት ተነስተው ሄደው ራሳቸውን አጥፍተው። እነዚህ 10 የፐርሶናሊቲ ዲስኦርደርስ የሚባሉት እነዚህ ናቸው። አሉ አሁን እንትንስ ለምሳሌ አሁን ይሄ ትችት የማይቀበል ለምሳሌ በጣም ጥሩ ሲሞገስ ቆይቶ ትንሽ አስተያየት ደካማ አስተያየት ከተሰጠው ያችን ሲያስብ የሚያደርሰዋል። እንዴት ያችን አለኝ ምንድን ነው የትኛው ነው? ይሄኛው ደግሞ ከኔጌቲቭ ማይንድ ሴት ውስጥ ያለች አንድ ይዛሃት የምትወጣ አለች እና ሁሉ ነገር ጥሩ ሆኖ የኔጌቲቭ ማይንድ ሴት ኮምፖነንት ነው ይሄ። እና አንድ ሰው ለምሳሌ እሱ እያስተማረ ሁሉ ሰው ደስ ብሎት አንድ ሰው ተነስቶ ወጥቶ ከሆነ ማታ የሚያስበው እሷን ያስባል። እና ኮግኒቲቭ ዲስቶርሽንስ የሚባሉ ደግሞ አሉ። የኮግኒቲቭ ዲስቶርሽንስ አንዱ መለያ ነው ይሄኛው። እንትንስ አንዳንዱ የጭንቀቱን ምክንያት አያውቅም ግን የሚጨነቁ አሉ። እነዚህ ከፐርሰናሊቲ ዲስኦርደር የሚወሰኑ ከፐርሰናሊቲ ዲስኦርደር አካል ሊሆን ይችላል። ግን ሌላ ደግሞ አንዛይቲ ዲስኦርደርስ ደግሞ የሚባሉ አሉ። ይሄ የአእምሮ ሕክምና ለባለሙያኖችም እንዲሆን ዲያግኖስቲክ ስታቲስቲካል ማኑዋል የሚባል ዴስ የሚባል አለው መጽሐፍ እና ይሄ ያለው ይሄ ነው፣ ይሄ ያለው ይሄ ነው። አሁን ጭንቀቱ ሌላ ነው። አንዛይቲ ዲስኦርደርስ የሚባሉ የተለዩ ኮምፖነንቶች ደግሞ አሉ። ይሄ ያው ለምሳሌ አንድ ሰዎች ያገኙሃል፣ ሰላም ነው በቃ ለሌት መተኛት አልቻልኩም፣ ድረሱልኝ፣ ሰዎች ይከታተሉኛል፣ በጣም በቃ ቤቴን ይወረውራሉ፣ ድንጋይ ይወረውራሉ፣ ቤቴ ሲወረወር ነው የሚያድረው። አይወረወርም እና የሆኑ የሚከታተሉኝ ቡድኖች አሉ ምናምን ይሉሃል። አንዳንድ ፌስቡክ ላይ ድረሱልኝ ምናምን ይላል። ቤታቸው ቁጭ እሱኛው ከባዱ ነው። እሱ ስኪዞፍሬኒያ፣ ፓራኖይድ ዲስኦርደር የሚባሉ አሉ። እነሱ ላይ ከደረስክ አሁን ደረጃ አለው። ይሄኛው ሌላ ነው። አሁን እነዚህኛዎቹ አሁን ያልከው አይነት መሰለ የሚሆነው CIA ከተተለኛል ይላሉ። KGBም አለበት ይላሉ። ዜና እየሰሙ ይሄ ጋዜጠኛ ራሱ እያየኝ ነው ይላሉ። አንዱ ከሚከታተሉኝ እሱ ነው ይላሉ። አይደለም እኮ እንደሱ አይደለም ካልካቸው አንተም አለህበት ይላሉ። ይሄኛው ሌላ ነው። ትንሽ ከበድ ይላል። ወደ ሜንታል ኢልነስ ይሄዳል ማለት ነው። ወደ ኢልነስ ይሄዳል። ፐርሰናሊቲ ዲስኦርደር ሳይሆን ወደ ደንበኛው ሜንታል ኢልነስ የአእምሮ ህመም ውስጥ ይመጣል ማለት ነው።